ሰው አምላኩን ፍለጋ ሲነሳ መጀመሪያ የሚያደርገው ነገር ቢኖር ፊቱን ወደ ውጪ ማዞር ነው። 1000 ኪሎ ሜትሮችን ይጓዛል። ታላላቅ ሕንፃዎችን ይገነባል። በብዙ ቃላት የታጀቡ ጸሎቶችን ያደርጋል። ነገር ግን ይህ ሁሉ ድካም ይበልጥ እንዲራቁት ያደርገዋል እንጂ ምንም የሚፈይድለት ፋይዳ የለም። ይህ የውሸት ፍለጋ ይባላል። ነገር ግን ፍለጋው ውሸት የሆነው አምላክ ውሸት ስለሆነ ሳይሆን የሚፈልግበት መንገድ ስህተት ስለሆነ ነው። አምላክን ለማግኘት ርቀት እንደሚያስፈልገን እናስባለን። እሱ ሰማይ ላይ እኔ ምድር ላይ ነኝ ብለን እናምናለን። ይህ የአስተሳሰብ ግድግዳ በመካከላችን ትልቅ ገደል ይፈጥራል። ነገር ግን እውነታው ይህ ነው። አምላክን ለማግኘት ብዙ ርቀት መጓዝ አያስፈልግም፣ መቆምና ማስተዋል እንጂ። ርቀቱ ያለው በቦታ ሳይሆን በንቃት ውስጥ ነው። እሱ ካንተ የማይለይ ሆኖ ሳለ አንተ ግን ሌላ ቦታ ስለምትፈልገው ታጠዋለህ። ልክ በራሱ ላይ ያለውን ኮፍያ የት አለ ብሎ እንደሚፈልግ ሰው ማለት ነው።